የክርስትና ዋና ግብ ደስ ያሰኙ የሆነ የምትይዙት ግብ ከሌላችሁ በጣም ህይወት ይሰለቻል። must be very boring። የሆነ የሚበልጥ ነገር የምትይዙት ከሌለ በጣም ይሰለቻል። እና ልንይዘው የሚገባ ከፊት ለፊታችን ያለ ከፍ ያለ ሁልጊዜ እንደ ዓላማ ጠዋት ስንነቃ ማታ ስንተኛ ኤክሳይትመንት የሚሞላን ልንደርስበት የምንፈልገው የህይወታችን ዋና ግብ ምን ሊሆን ይገባል? እግዚአብሔር የሚደሰትበት ህይወት መኖር ዋና ነገር ነው። yes አንችልም ነበር እግዚአብሔር የሚደሰትበት ህይወት መኖር አንችልም ነበር። ነገራችን ላይ እኛ ነበር የምንለው ጌታ ኢየሱስን ስላመንን ነው። ነበር ያልሆነላችሁ ሰዎች ካላችሁ እግዚአብሔርን ደስ ልታሰኙ አትችሉም። ሰው ያለ ክርስቶስ እግዚአብሔርን ደስ ሊያሰኝ አይችልም። የእግዚአብሔር ደስታ የሚጀምረው ደስ የተሰኘበትን ልጁ ስንቀበል ነው። ምን ማለት መሰላችሁ? በንጉስና በቤተ መንግስት ብታስቡት ልክ እንደ አስቴር መግባት አንችልም ነበር ወደ ቤተ መንግስቱ። እግዚአብሔር ታላቅ ንጉስ ስለሆነ አልተፈቀደልንም ነበር። ትዝ ትላችሁ እንደሆነ ንግስት አስቴር ስትጠባበቅ ምልክቱ የወርቅ ዘንጉን እንደዚህ ሲያሳይ ነው። እሱ ነው የሆነው። የእግዚአብሔር ቤተ መንግስት ውስጥ አሁን ዘው ብላችሁ ገብታችሁ አይገርምህም? እና ንጉሱ ቤተ መንግስት ውስጥ ነው ያላችሁት። በጣም ለዘላለም የንጉሱ ቤተ መንግስት ውስጥ ነው የምትኖሩት። በጣም ከዚህ በላይ አስደናቂ ነገር ደግሞ አድርጓል። የንጉሱ ቤተ መንግስት ውስጥ ማንም ሊኖር ይችላል፣ የሚሰራ ሰውም ሊኖር ይችላል። እኛ ንጉሱ ቤተ መንግስት ውስጥ የምንኖረው እንደ ሰራተኞች ሳይሆን እኛ ንጉሱ ቤተ መንግስት ውስጥ የምንኖረው እንደ ሮያል ፋሚሊ ነው፣ እንደ ልጆቹ ነን። እግዚአብሔር በክርስቶስ ኢየሱስ ዳግም የወለደን። ይሄ ለትዕቢት የምንናገረው ሳይሆን የእግዚአብሔር ቃል የሚለውን ነው። የእግዚአብሔር ቃል የሚለውን አለማመን በጣም ከባድ አለማመን ነው። እግዚአብሔር ልጆቹ አረገን ነው እንጂ የሚለው የሆነው ሌበረርስ አረገን አይደለም። እግዚአብሔር ልጆቹ አረገን፣ በክርስቶስ ኢየሱስ ዳግም ወለደንና እኛ የንጉሱ ልጆች ተባልን። በቤተ መንግስት ውስጥ እንድንኖር ተፈቀደልን። ልጆቹ አረገን። ቁጣው ሳይሆን ዘንጉን ብድግ አረገልን። ዘንጉ የክርስቶስ መስቀል ነው። ብድግ ሲያረገልን ወደ ቤተ መንግስቱ ገባን። ከገባን በኋላ ሌላ ምን የህይወት ዓላማ አለን? የህይወታችን ዓላማ ሌላ ሳይሆን ሲንግል ማይንድድ ነን። ምን ማለት ነው ሲንግል ማይንድድ ማለት? የምንኖረው ንጉሱን ደስ እያሰኘን ለመኖር። የክርስቲያን ዓላማ የህይወታችን ግብ እግዚአብሔርን ደስ እያሰኙ መኖር ነው። አንዳንድ ክፍሎችን ላሳያችሁ። በመጀመሪያ ደረጃ ጌታ ኢየሱስ ሞዴል ያደረገልን ይሄ ነው። ኢየሱስ ክርስቶስ ሞዴል ያደረገልን ይሄ ነው። ቅድመታችን ምሕረት በመዝሙር አንስታው ነበር። በጣም ብዙ የሃይማኖት ሰዎች በተሰበሰቡበት ጌታችን በተጠመቀበትና ደግሞ በክብር በተገለጠበት ተራራ ላይ ትዝ ይላችሁ እንደሆነ ሁለት ጊዜ ግሎሪየስ የሆነ መገለጥ ጌታ ኢየሱስ ተገልጧል። አንደኛው ሲጠመቅ ነው። ሲጠመቅ መንፈስ ቅዱስ መጣና በእርሱ ላይ አረፈ። እግዚአብሔር አባቱ አንዲት ቃል ነው የተናገረው ከሰማይ ሆኖ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ማቴዎስ 17 ላይ የመገለጥ ተራራ ላይ እግዚአብሔር አምላክ የተናገራት ድምፅ እሷ ናት። ወይ በጣም የሚያስገርመኝ ማቴዎስ 17 በጣም እኮ ደስ ያሰኙት ሰዎችም አሉ በዙሪያው። የዛን ቀን ሕገ እግዚአብሔርን ያመጣው አስደናቂው ሙሴም አለ በአንድ በኩል፣ ኤልያስ የሚባል እሳት ከሰማይ ያወረደ ራሱ እሳት የሆነ ሰውዬ እሱም አለ። ሙሴና ኤልያስንና አካባቢውን አይቶ እግዚአብሔር ስቲል በእርሱ ደስ የሚለኝ የምወደው ልጄ፣ ከሁሉ በላይ የሆነ እግዚአብሔር የተደሰተበት የላቀው ክርስቶስ ኢየሱስ፣ በእርሱ ደስ የሚለኝ የምወደው ልጄ። የኢየሱስ ክርስቶስ ህይወት ሞዴል የሚያደርግልን ምንድን ነው? እሱ ለአባቱ ደስታ የኖረ አባቱ የሚደሰትበት ተወዳጅ ልጅ ነበረ ኢየሱስ ክርስቶስ ነውም አሁንም ናው። የኢየሱስ ህይወት የሚያሳየን እሱ ነው። የኢየሱስ ክርስቶስ እግዚአብሔር የተደሰተበት ኢየሱስ ክርስቶስ የህይወቱ ግብ ይሄ ነበረ። ይሄ ነው መያዝ ያለባቸው ወገኖች። እግዚአብሔር ኦልሬዲ የተደሰተበት ኢየሱስ ዮሐንስ 8:29 ላይ ምን አለ? የላከኝም ከኔ ጋር ነው አለ ጌታ ኢየሱስ። ዮሐንስ 8:29 የላከኝም ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘወትር አደርጋለሁና ተደስቼበታለሁ ብሏል እግዚአብሔር። ጌታ ኢየሱስም እሱ የላከኝ ከኔ ጋር ነው፣ ከኔ ጋር ስለሆነ ምን ታደርጋለህ ብትለው ዘወትር ደስ የሚያሰኘውን አደርጋለሁ። ኢየሱስ እንዴት ነው የኖረው? ዘወትር ደስ የሚያሰኘውን። ቢያስፈልግ ከሰው ጋር ተጋጭቶ ደስ የሚያሰኘውን ያደርግ ነበር። ሰዎች የሚፈልጉትን ሳይሆን ሰዎች እንዲያደርግላቸው የሚያምረውን ሳይሆን ኢየሱስ ክርስቶስ ለአባቱ ደስታ እስከ መጨረሻ ድረስ የላከኝን ደስ ለማሰኘት። አንደኛ ተሰሎንቄ ምዕራፍ 2:4 ላይ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ራሳችንን የሚመረምር ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም። እንዴት ነው የምትኖረው? ልባችንን የሚመረምረውን እግዚአብሔርን ነው እንጂ ሰውን ደስ እንደምናሰኝ አንኖርም። ሁለተኛ ቆሮንቶስ ምዕራፍ 5:9 ስለዚህ ደግሞ በህይወት ስለመኖርና መሄድ ያማጠበት ማለት ነው ጳውሎስ። ይሄድ ይሻለኛል ወይስ ብቆይላችሁ ይሻላል ብሎ ያማጠበት ማለት ነው። ድንኳን ውስጥ ነው የምንኖረው፣ እየቃተትን ነው። ብንሄድም ለኛ ጥቅም ነው፣ ብንኖርም ለኛ ጥቅም ነው ያለበት ላይ ስለዚህ ደግሞ ብናድር በድንኳን ውስጥ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን ይላል። ከድንኳኑ ተለይተን ብንሄድም በዚህ በድንኳኑ ውስጥ ብንኖርም በዚህ በማደሪያችን ብንኖርም ከማደሪያችን ወጥተን ብንሄድም አንድ ነገር ነው የምናደርገው፣ ደስ ልናሰኘው እንቀናለን። የክርስቲያን የህይወት ግብ ምንድን ነው? ኢየሱስ ክርስቶስን እግዚአብሔር አምላክን ደስ እያሰኙ ለመኖር መቅናት። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ is very key አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉ
ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ ይላል። ዋት አን ኤክስፒሪየንስ! ሊትራሊ ጳውሎስ የሚለው ይከተላቸው ከነበረው አለት ጠጥተዋል ይላል። ያም አለት ክርስቶስ ነበር ይላል። ለካ ከአለት እየፈለቀ የጠጡት ውሃ ዝም ብሎ ሳይሆን ከክርስቶስ እየፈለቀ የጠጡት ውሃ ነው ይላል ጳውሎስ። እግዚአብሔር አለቴ ብለው የዘመሩለት እስራኤል ሲጀምርም መንገዳቸው ከአለት በመጠጣት ነው የጀመረው። ሲጠናቀቅም ደግሞ ሊገቡ ሲሉም ከአለት ደግሞ በፈለቀ ውሃ ነው የጠጡት። ከሚከተላቸው አለት ጠጥተው ነበርና በብሉይ ኪዳን ያለፉባቸውን ጎዳናዎች ከክርስቲያን ኤክስፒሪየንስ ጋር ያገናኛቸዋል። ለምሳሌ አባቶቻችን ከግብጽ ምድር ከወጡ በኋላ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። እስራኤል ከግብጽ ምድር ወጥቶ ባህሩ ተከፍሎ በባህሩ መካከል ሙሴን ተከትለው ሲሄዱ ምን ይለዋል ጳውሎስ ተመልሶ? እኮ ጥምቀታቸው ነበር። ሁሉም ሙሴን ለመተባበር በባህሩ ተጠመቁ ይላል። ከዚያ በኋላ ደግሞ ከአለቱ ሲጠጡ እግዚአብሔር ያወረደላቸው መባም ሲበሉ እነኚህ እኮ ከመንፈሳዊ መብል በሉ ይላል። ኦልሞስት ጥምቀትና የጌታ እራት አይታያችሁ? ክርስቶስ ነዋ። አለቱ ክርስቶስ ነዋ። የተመገቡት ክርስቶስን ነዋ። እና ልክ እንደኛ ኤክስፔሪየንስ አደረጉ። ከግብጽ ምድር አወጣቸው፣ ከባርነት ምድር አወጣቸው፣ ነፃ አወጣቸውና ሁሉም ተጠመቁ ሙሴን ለመተባበር። ደግሞ ሁሉም ያንን መንፈሳዊ መብልና ያንን መንፈሳዊ መጠጥ ጠጡ። መጠጡ የጠጡትም የበሉትም ክርስቶስ ኢየሱስ ነበር። ከዛ በኋላ ግን ከነርሱ የሚበዙት ግን በምድረ በዳ ወድቀዋል ይላል። ሁሉም ተጠምቀው፣ ሁሉም በልተው፣ ሁሉም ጠጥተው አብዛኛው ግን ምድረ በዳ ነው የቀረው። እንደው አብዛኛው እኮ በጣም ትልቅ ቃል ነው። ሁለት እኮ ነው የገባው ያን ቀን ከተጠመቀው መካከል ኢያሱና ካሌብ የተባሉ እና የምድረ በዳው ትውልድ። አንዲት ትንሽዬ የምትመስል ትልቅ ምክንያት ቁጥር 5 እግዚአብሔር ከነርሱ በሚበዙት ደስ አላለው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 ተመልከቱ። ሐዋርያ ጳውሎስ ተሰሎንቄ ቤተክርስቲያን አጀማመርን ከፈለጋችሁ ሐዋርያት ሥራ ምዕራፍ 17ን ማጥናት ነው። በሚያስደንቅ ተአምራትና በመንፈስ ቅዱስ ኃይል ነው ቤተክርስቲያኗ የተመሰረተችው። ገና ወጣት ቤተክርስቲያን ናት እና ስለ እምነታቸው ሰምቷል፣ ሪፖርት ደርሶታል። እምነታችሁ በአካያ ብቻ ሳይሆን በአካባቢው አውራጃዎች ብቻ ሳይሆን በዓለም ዙሪያ ስለተሰማ በጣም ደስ ብሎኛል ይላል። አኗኗራቸው በጣም ደስ ይላልና እንዲቀጥሉ ለማበረታታት ነው። ይኸው የተሰሎንቄ መልእክት የተጻፈው ወገኖቼ፣ ለምን ነው ተሰሎንቄ ነው የጻፈው? አንደኛ ተሰሎንቄ ሯጭ ሲሮጥ እየተከተሉ የሚያበረታቱ ሰዎች አይታችሁ ነው። በጣም ቀጥል ማለት ነው። ከየት አገኘ ነው? ቁጥር 1 በቀረውስ ወንድሞች ሆይ ልትመላለሱ፣ መመላለስ ማለት ኑሯችሁ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ፣ እግዚአብሔርን ደስ ለማሰኘት ብላችሁ እንደምትመላለሱ አሁንም ከፊት ይልቅ ትበዙ ዘንድ አግኝታችሁ። ከፊት ይልቅ ትበዙ ዘንድ ማለት ከፊት ይልቅ ይበዛላችሁ ዘንድ ምን? እግዚአብሔርን ደስ ማሰኘት፣ ደስ እያሰኛችሁ ትኖሩ ዘንድ ይበዛላችሁ ዘንድ ግን በዚህ እንድትቀጥሉ ይልና በጌታ በኢየሱስ እንለምናችኋለን። በጣም ኢምፖርታንት ሆናል። እንመክራችሁም አለ። ምክር ኢንካሬጅመንት፣ አይዞን ቀጥል ነው። መለመን ግን በጣም መለመን ነው። ያው በጌታ በኢየሱስ እንለምናችኋለን። ምን እንዲሆን? እግዚአብሔርን ደስ ማሰኘት እንዲበዛላችሁ፣ የልቡ ደስታ ያርጋችሁ። እግዚአብሔር የህይወት ግብ ሌላ የለንም እኛ። የጥሪያችን ግብ ሌላ የለንም እኛ። ደስ ተሰኝቶ በልጁ በክርስቶስ የተቀበለን አምላክ ደስ እያሰኘ ነው መኖር ነው። ክርስቲያን የሚኖረው ደስ ይለዋል። ከፍርሃት ነፃ ወጥተናል። ይጨርሰኛል ወይ ከሚለው ነፃ ወጥተናል። ወደ እግዚአብሔር አምላካችን መጥተናል። አሁን የሆነ ነገር ውስጥ ብገባ ሰይፍ መጥቶ የሆነ ነገር ሊያደርገኝ ነው፣ ይሄ ፍርሃት ነው። ከፍርሃት ማለፍ አለብን። እንዴት ነው መኖር ያለብን? እንዴት ብኖር ነው አዝማችን ደስ ማሰኘው? እንዴት ብኖር ነው እግዚአብሔር አምላኬን ደስ የሚያሰኘው? ለእግዚአብሔር የልቡ ደስታ ምክንያት ያርጋችሁ እግዚአብሔር። ይሄ ነው ጥሪያችን። ይሄ ዓላማው ያልሆነ ክርስቲያን ባጭሩ ቲያትረኛ ይሆናል። ቲያትረኝነት በጣም ጥሩ ነው። እኛም ሰሞኑን እየተማርን ነበር። ቲያትር በጣም ትልቅ ጥበብ ነው። ባይዘው ቲያትር የምትሰሩ ሰዎች ካላችሁ በጣም አስደናቂ ጥበብ ነው። መጽሐፍ ቅዱስም እኮ በጣም ብዙ ልቦለድ ታሪኮች አሉት፣ ትወናዎች አሉት። ትወና መጥፎ አይደለም፣ ትክክለኛው ቦታ ላይ ሲሆን። ትወና ለምሳሌ ቲያትር ቤት ሲሆን ደስ ይላል። ቲያትር በሃይማኖት ሲሆን ግን ደስ አይልም። ማን ፊት ነው ቲያትር የምንሰራው? ልባችንን የሚመረምር አምላክ ፊት እንዴት ቲያትር እንሰራለን? እንዴት ድራማ እንሰራለን? እንዴት እንሸፋፈናለን? እንዴት የሆነ ነገር እንመስላለን? ሰውን ኢምፕረስ ማድረግ በጣም ቀላል ነው። እግዚአብሔር የሚደሰትበትን ህይወት መኖር ግን ሌላ ነገር ነው። ወንድሞች እናቶች፣ እኛ የተጠራ ነው እንድንተውን አይደለም። ለዚህ ነው ወገኖቼ፣ እንደዚህ እኮ የኖርኩባቸው ጊዜያት ስለነበሩ ነው። ባህላችንም ይመቻል ለሰው ምን ይለኛል? ሰው ኢምፕረስ ለማድረግ መከራ በልታችሁ ታውቃላችሁ? መከራ ነው በራሱ ከግብጽ ባርነት በላይ በጣም ባርነት። ሰውን ደስ ለማሰኘት ኢምፕረስ እንዴት ኃይለኛ የጸሎት ሰው እንደሆነ ለማሳየት መከራ መሆን አለበት። ሞክሬው አላውቅም። ይሄን እንኳን ሞክሬው አላውቅም። ባይዘው መከራ መሆን አለ። ጌታ ኢየሱስ ያነሳው ማለት ነው። እንዴት ጿሚ እንደሆነ አትጠውልግ ምናምን ያለው እኮ ሰውየው ቅባት አይቀባ፣ ዘይት ኖርማሊ ይቀባሉ ማለት ነው። ቅባት አይቀባ ልብሱና እና የሚጠወልግበት ምክንያት ያጠወልጋል። የሚጠወልግበት ምክንያት ሲጾም ለምንድን ነው ያልከው እንደሆነ በራስ ለማድረግ ሰውን ለማስገረም ሰውን ለማስደነቅ ከኖራችሁ ቲያትረኛ ነው የምትሆኑት። በሰው ፊት እንተውንና ቤታችን ስንገባ ሌላ ሪያሊቲ ውስጥ እንገባለን። ለዚህ ያልተጠራንም ወንድሞች እናቶች፣ ሰው ቢደሰትባችሁ በጣም ጥሩ ነው። ግን ሰውም ከፍቶት ቢሆን ሰውም ተደስቶ ቢሆን ደስ ብሎት ቢሆን አዝኖም ቢሆን ብቻ የሰማይ ስማይል ብቻ የሰማይ ፈገግታ ብቻ የሰማይ ደስታ ብቻ የሰማይ ዘንግ የተዘረጋለት ህዝብ እግዚአብሔር ያርጋችሁ። ሰማይ ደስ ይበለው፣ እግዚአብሔር ደስ ይበለው። እግዚአብሔር የሚቀበለው ህይወት፣ እግዚአብሔር የሚቀበለው አምልኮ፣ እግዚአብሔር የሚቀበለው አገልግሎት፣ እግዚአብሔር የሚቀበለው ማንነት፣ እግዚአብሔር የሚቀበለውን ስራ መኖር እግዚአብሔር ያርግላችሁ። ምሳሌ ቆይ ሰጣችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ እኮ ጳውሎስ ዘወትር ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ
ለሚገልጥ ለአምላክ ምስጋና ይሁን ይላል። የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚጠፉትና በሚድኑት ዘንድ ለኛ ለእርሱ መዓዛ ነንና፣ ፍሬግረንስ ነንና፣ ሽታ ነንና፣ እርሱን የምንሸት ነንና እግዚአብሔር የሚደሰትበት መዓዛና ሽታ እግዚአብሔር ያርጋችሁ። እሱ ነው ጥሪያችን። ለሰው ብላችሁ ድራማ አትስሩ። ለሰው ብላችሁ ልብስ አትደርቱ። ለሰው ብላችሁ አትኑሩ። በሰው ምን ይለኛል አትኑሩ። በሰው ምን ይለኛል ተጠፍረው ከእውነት ጋር ያልታረቁ ሰዎች አሉ። ታውቃላችሁ? ከዚህ ቀጥሎ ባሉት እኔ እንደማስበው ስለ ቅድስና ከሚያወራበት ጊዜ አንስቶ ቁጥር 3 ላይ እስከ ምጽአት እስከሚያወራበት ጊዜ ድረስ እስከ ቁጥር 13 ላይ የሚያወራው ደስ ለማሰኘት ነው ብዬ ነው የማስበው። የተያያዙ ናቸው። እግዚአብሔርን ደስ ለማሰኘት ተመላለሱ ይልና ጠቅላላ ምዕራፉ እግዚአብሔር በሕዝቡ ደስ የሚሰኘው እንዴት ብንኖር ነው። ደስ ለማሰኘት ተመላለሱ ብሎ በቃ ጌታ ይባርካችሁ ብሎ አይደለም የሚዘጋው። ደስ ማሰኘት ትፈልጋላችሁ? ይኸው መንገድ እንዴት ብሆን ነው እግዚአብሔር ኦል ዘ ታይም ህይወቴን እያሸተተ በመዓዛው የሚደሰተው? ይሄው እግዚአብሔር በሚቃጠል መስዋዕት ዝም ብሎ ደስ አይሰኝም። ደስ የሚያሰኘው ሌላ ነገር አለ። እግዚአብሔር በመዝሙራችን የሚደሰተው፣ እግዚአብሔር በስብከታችን የሚደሰተው፣ እግዚአብሔር በአገልግሎታችን የሚደሰተው፣ እግዚአብሔር በምናደርገው ነገር የሚደሰተው አስቀድሞ በዚህ ሲደሰት እግዚአብሔር በህይወት ሲደሰት ነው ሌላውን የሚቀበለው። ወንድሞች እናቶች፣ ህይወታችንን በጓዳ ደብቀን የሆነ ነገር እንዲደሰት አይሰጠውም። ባገለግልህ እስከ ጧት እስከ ማታ ብጮህልህ ተወኝና አይፈልገውም። ቢያስፈልግ እልፍ አእላፋት ቅዱሳን መላእክት ያሉት አምላክ አይደል? አይለቃቸውም። ቢፈልግ የማሙሻ ስብከት ነው የሱ ዋና ነገር። ሰባኪያን የሉትም፣ ሊያስነሳ አይችልም። እግዚአብሔር ሰብክላለሁ ግን ተወኝ፣ እዘምራለሁ ተወኝ፣ ገንዘብ ሰጣለሁ ተወኝ፣ አይቀበልም። እግዚአብሔር አምላካችን ስጦታችንን ፈላጊ አምላክ አይደለም መጀመሪያ። ታዲያ ምንድነው? እኛን ራሳችን ከህይወት የተፋታ ነገር እግዚአብሔርን አያስደስትም። ስለዚህ እግዚአብሔርን ደስ ለማሰኘት ተመላለሱ። እግዚአብሔር እንዴት ነው የሚደሰተው? ምንድነው መንገዱ? በዚህ ዓለም ስንኖር ራስን በመግዛት በመመላለስ። እግዚአብሔር እንዴት ነው የሚደሰተው? ራሱን የሚገዛ ህዝብ ሲያይ፣ ራሱን ገዝቶ የሚኖር እዚህ ዓለም ሲኖር ዲሲፕሊን የሆነ ህዝብ ሲያይ ያኔ ሁሉ ነገር ያስደስተዋል። ዝማሬያችን፣ ስብሸባችን ደስ ያሰኘዋል። ምን አይነት ህዝብ ሲያይ? እዚህ ዓለም ሲመላለስ በተለየ አኗኗር የሚኖር ህዝብ ሲያይ። ጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ይሄ እግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ዝሙት በአዲስ ኪዳን ውስጥ አንዱ ረጅሙ አረፍተ ነገር ይሄ ነው። ባይዘው ላንብብላችሁ አንዱን አረፍተ ነገር 4 ነጥብ የሌለው ይሄው ተመልከቱ። ቁጥር 3 ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልል። የሚያሰኝ የለውም። ግን ለየት ካረጋችኋቸው ስለ ቅድስና ኤቭሪ ፓኬጅ ኦፍ ትምህርት እዚህ ውስጥ አለ። ኤቭሪ ፓኬጅ። ሌላ የመጽሐፍ ቅዱስ ክፍል ውስጥ ሳትሄዱ ራስን ስለመግዛት እንደ ሌሎች አሕዛብ አትኑሩ ነው። ህዝቡ በአካባቢያቸው የሚኖረው እግዚአብሔርን የማያውቅ ፓጋን ሶሳይቲ ነው። ተሰሎንቄ በጣም የታወቀች ናት። በዚህ ትንሽ ባክግራውንዷን ለማጥናት ሞክራችሁ እንደሆነ ቆሮንቶስ በጣም የታወቀች ናት። እነኚህ የሮማና የግሪክ ከተሞች በጣም የታወቁ ናቸው። ጎዳናው ጠቅላላ በርኩሰት የተሞላ ነው። ጎዳናው ጠቅላላ አማልክቶቻቸው በአብዛኛው ከዝሙት ጋር የተያያዙ ናቸው። በአብዛኛው ቤተ መቅደሶቻቸው፣ ቤተ ጣዖቶቻቸው በአብዛኛው ፕሮስቲቲዩትስ የሞሉባቸው ናቸው። አብዛኛው የአሕዛብ አኗኗር በጣም በርኩሰት የተሞላ ነውና እናንተን እግዚአብሔር ስለጠራችሁ፣ እናንተን እግዚአብሔር የራሱ ስላደረጋችሁ ራሳችሁን በመግዛት ተመላለሱ። እንደ ሌሎች አሕዛብ አትመላለሱ። እግዚአብሔርን እንደማያውቅ ሕዝብ አትመላለሱ ይላል። ቅድስናን የእግዚአብሔር ፈቃድ ነው ይለዋል። ብሎ ኩዊክሊ የእግዚአብሔር ፈቃድ ነው ይለዋል። ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና። ቁጥር 7 ላይ ስትሄዱ ለርኩሰት ሳይሆን እግዚአብሔር ቅድስና ጠርቶናል። እኔ ቅዱስ እንደሆን ቅዱሳን ሁኑ ብሎ ጠርቶናል። የእግዚአብሔር ፈቃድ ለልጆቹ ሁሉ ይሄ ነውና አሕዛብ እንዲመላለሱ አትመላለሱ። ለምን? የእግዚአብሔር ፈቃድ ይሄ ነውና፣ በንጽህና መኖር ነውና፣ ራስን መግዛት ነውና፣ የራስን ዕቃ በቅድስና መጠበቅ ነውና፣ አካልን በቅድስና መጠበቅ ነውና፣ እግዚአብሔር ቅዱስ እንደሆነ ቅዱስ መሆን ነውና ይላል። አለመቀደስ ላይ እግዚአብሔር አልቲሜትሊ እንደሚፈርድ ይናገራል። ስለዚህ ነገር ጌታ የሚበቀል ነውና ይላል። ልታጠኑ ትችላላችሁ ራሳችሁ። ስለዚህ ነገር እግዚአብሔር የሚበቀል ነውና። ቁጥር 6 ግን ከሁሉ በላይ አንድ ልቤን የምትነካ ቃል አለች። እሷን አንብቤ ጨርሳለሁ። ስለ ቅድስና ሲናገር ጳውሎስ ይህንን ነገር የጣለ ይላል። መጨረሻዋ ቁጥር አይታችኋት እንደሆነ ቁጥር 8 ይህንን ነገር የጣለ ማለት ይህንን ነገር ቸል ያለ፣ ይህንን ነገር ኢግኖር ያረገ፣ እግዚአብሔርን ማስደሰትና ንጽህናንና ራስን መግዛትን ኢግኖር ያረገ ሰው፣ ችላ ያለ ሰው፣ ችላ ያለው ሰውን እንዳይመስላችሁ ይላል። የጣለው ዲስአፖይንት ያረገው ሰውን እንዳይመስላችሁ። ሰው በዚህ አልኖር ቢል ዲስአፖይንት ያረገው ሐዋርያው ጳውሎስን እንዳይመስላችሁ፣ ማሙሻን እንዳይመስላችሁ፣ ዘኔን እንዳይመስላችሁ፣ ፓስተሮችን፣ ሽማግሎችን አይደለም የጣለው። ይህንን ነገር ቸል ያለ የጣለ ሰው ይለና ማንን ነው የጣለው? እግዚአብሔርን ነው የጣለው ይላል። ይሄም ልብ ይነካል። ግን ሌላ ናት። እኔ በጣም ደግሞ ልቤን የነካች ይህን ነገር ቸል ያለ ሰው ዲስአፖይንት ያደረገው የጣለው የተወው ሰውን እንዳይመስላችሁ፣ ሰውን አይደለም እግዚአብሔርን ነው እንጂ ይልና እግዚአብሔርን እንዴት አድርጎ ኳሊፋይ ያደርገዋል? እግዚአብሔርን ነው እንጂ። እንዴት እግዚአብሔርን? መንፈስ ቅዱስን በእናንተ እንዲኖር ያረገውን እግዚአብሔርን ነው እንጂ። ትንሽ ደቂቃ ሌላ ነገር እኮ ማለት ይችላል ጳውሎስ። እግዚአብሔር እኮ ብዙ ነገር አድርጓል።
እግዚአብሔር እኮ ብዙ ነገር አድርጓል። ከቅድስና አንጻር የሆነች ነገር መምዘዙ ነው እንጂ እግዚአብሔር እኮ ብዙ ነገር አድርጓል። አድኖናል፣ በደሙ ቀድሶናል፣ ምግብ ሰጥቶናል፣ ልብስ አልብሶናል። የሚያኖራችሁን እግዚአብሔርን ነው እንጂ ቢልም እኮ ልክ ነው። ልብስ የሰጣችሁን እግዚአብሔርን ነው እንጂ ቢል እኮ በጣም ልክ ነው። በዚህ ነገር እኮ የሚጥል ሰው ስትሄዱ በመንገድ ላይ የሚጠብቃችሁንና ቅዱሳን መላእክቱን ስለእናንተ የሚያዘውን እግዚአብሔርን እኮ ነው ዲስአፖይንት ያደርገው ቢል እኮ ይችላል። ለምንድን ነው ይችን የመረጣት? ከዚህ ሁሉ የእግዚአብሔር ስራ፣ ከዚህ ሁሉ ሚሊዮን የእግዚአብሔር ስራ ወስዶ ለምንድን ነው ይችን የመረጣት? ይችን ብትባል ባትባልም መንፈስ ቅዱስን በእናንተ ውስጥ እንዲኖር የሰጠውን ታውቃላችሁ ወገኖቼ። የእግዚአብሔር ቤተ መቅደስ አሁን ውጪ ያለ ሳይሆን እዚህ ውስጥ አድርጎታል እግዚአብሔር። እናንተ ራሳችሁ ይላቸዋል ቆሮንቶሳውያን ጳውሎስ፣ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ለምን? የእግዚአብሔር መንፈስ በእናንተ ስለሚኖር፣ መንፈስ ቅዱስ በእናንተ ስለሚኖር። መንፈስ ቅዱስ የት ነው የሚኖረው ሲባል አንዳንድ ሰዎች አያምኑንም። ምንም ማድረግ አንችልም። ያ በቃ ሮሜ ላይ ያለፈው የተማርነው ማለት ነው። በአንተ ነው የሚሉት። አሁን መንፈስ ቅዱስ ማደሪያው የት ነው ሲባል ሀልወት ቸርች ህንፃ ውስጥ አይደለም። ስለዚህ ነው እኮ ቢያምር ደስ ይላል፣ ባያምርም ኢትስ ኦኬ። ላስቲክ ውስጥም እኮ አምልከን እናውቃለን። አግዳሚ ወንበር ካቴድራል፣ የካቴድራል ቲዮሪ አይደለም የኛ ቲዮሪ። ካቴድራል እንሰራለን፣ ግን ካቴድራሉ የእግዚአብሔር ማደሪያ ብለን አንሰራውም። እንዴት አሁን የእግዚአብሔር ማደሪያ? ኧረ የሁሉ ሰው ጥርግ ብሎ ቢወጣ እንደዚህ ነው። ቬሪ ሲሪየስ ወገኖች። ህንፃ እኮ አሳምረን የምንሰራው በጣም ማማር ስላለበት፣ ህንፃ አሳምረን የምንሰራው መዋብ ስላለበት፣ እግዚአብሔርን የምናገለግልበት ቦታ ስለሆነ፣ መሰብሰቢያችን ስለሆነ፣ ደስ ስለሚል ነው እንጂ አሳመርነው ቁጥር ነው እግዚአብሔር ሙልት የሚያደርገው። ኧረ 40 ምናምን ዓመት የተሰራ ትልቅ ቤተ መቅደስ ትቶ ወጥቷል ኢየሱስ። አንብባችሁ ታውቃላችሁ? ኢየሩሳሌም ከተማ ሄደው ከብዙ ጊዜ በኋላ ቢያዩት አይገረምም። ለ46 ዓመት እየተሰራ ያለ ቤተ መቅደስ ወርቁ ሊትራሊ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ያለው ኢየሱስ። ድንጋዩን እያወጡ ውስጥ ያለ ወርቁ ሁሉ ወስዷል ይባላል። ሮማውያን በ70 ዓመተ ምህረት ሲያፈርሱት በወርቅ የተሰራ አስገራሚ ግሎሪየስ የሆነ ሄሮድስ እያሰራው የነበረውን ቤተ መቅደስ በኋላ ከቤተ መቅደስ ወጣና ደብረ ዘይት ተራራ ላይ ሆነው ጌታ ሆይ አይተሃል፣ በምን አይነት ያማሩ ድንጋዮች እንደተሰሩ አታደንቅም ወይ? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አለና ኢየሱስም ከመቅደስ ወጥቶ ሄደ ይላል። ታክሲ የሱ ኢምፕሬሽን ያ መቅደስ ሳይሆን ወደፊት የሚመጣው ቤተ መቅደስ እያሰበ ነው የኖረው። ሌላ ያማረ ቤተ መቅደስ ይመጣል። ሌላ ሕያዋን ማደሪያዎች ይመጣሉ። ሌላ ቤተ መቅደስ ይሰራል። ሌላ ቤተ መቅደስ በድንጋይ የተሰራ ሳይሆን እስ ነው ወገኖቼ፣ በድንጋይ የተሰራ ሳይሆን በአማረ ወርቅ የተለበጠ ሳይሆን ሌላ በደም የሚቀባ ሌላ ቤተ መቅደስ፣ በደም የሚዋጅ ቤተ መቅደስ ወደ ቀራንዮ ገሰገሰ፣ ትቶት ሄደ። ኢየሱስም መቅደሱን ትቶት ሄደና በስጋው መቆረስ ቀራንዮ ተራራ ላይ ሞተልንና ከዚያ በኋላ ምን ሆነ? መንፈስ ቅዱስ በሰዎች በስጋ ለባሽ ሁሉ ላይ አያድርም ነበረ። እግዚአብሔር ኃጢአታችንን በመስቀሉ ስላስወገደው በጣም ብዙ ሺህ ቤተ መቅደሶች እግዚአብሔር ሰራ። እነማን ናቸው? እኛ ነና። ኃጢአታችን ይቅር ሲባል መንፈስ ቅዱስ አሁን ቤት ይኖራል፣ በአማኞች ውስጥ ይኖራል። ቤተ መቅደሱ የት ነው ያለው? እዚህ ውስጥ ነው ያለው። ሰውነታችን ውስጥ ነው ያለው። የእግዚአብሔር ማደሪያ የት ነው ያለው? ሰውነታችን ውስጥ ነው ያለው። መንፈስ ቅዱስ የት ነው ያለው? እዚህ ውስጥ ነው ያለው። በአማኝ ሕይወት ውስጥ ነው ያለው።